አሁን ደግሞ የሰራነውን ዳታ የሰራነውን ማርክ ሽት ምንድነው የምናደርገው? ፕሪንት እናደርጋለን ማለት ነው። ፕሪንት ለማድረግ ፋይል ከዛ ፕሪንት ነው የምታደርጉት። ግን በዚህ መንገድ ካረጋችሁት እዚህ ጋር እንደዚህ ካረጋችሁት ምን ያደርጋል? ተቆራርጧል ማለት ነው። እዚህ ጋር እንደምታዩት አሁን ሁለተኛ ገጽ ጋር ብንሄድ ይሄው ተቆርጧል ማለት ነው ዳታው። ስለዚህ ይሄንን ማስተካከል አለብን ማለት ነው። በቅድሚያ ለማስተካከል እዚህ ጋር ወደ ኋላ እንመለስና ይሄንኑ ዳታ ሴሌክት እናደርጋለን ማለት ነው። ፕሪንት ማድረግ የፈለግነውን ቦታ ሴሌክት እናደርጋለን። ከዛ እዚህ ጋር ፔጅ ሌአውት የሚል አለ። ፔጅ ሌአውት የሚለው ጋር ነው የምትገቡት። ከዛ በመቀጠል ፕሪንት ኤሪያ የሚል አለ። ከዛ ሲት ፕሪንት ኤሪያ ማለት አለብን ማለት ነው። ልክ ሲት ፕሪንት ኤሪያ ስንለው ልክ እንደዚህ አይነት ምልክት ያመጣልናል ማለት ነው ዙሪያውን። አሁን ፋይል ከዛ ፕሪንት ማድረግ ትችላላችሁ። ካልሆነም ደግሞ በሾርት ከት ኮንትሮል ፒ ማለት ትችላላችሁ ማለት ነው። እንደዚህ ሴሌክት ካደረጋችሁ በኋላ ምንድነው የምታደርጉት? እዚህ ጋር ፔጅ ሲትአፕ የሚላል ፔጅ ሲትአፕ የሚለው ጋር ሄደን የተወሰነ ማስተካከል አለበት ማለት ነው። ላንድስኬፕ ማድረግ አለብን። እዚህ ጋር ፖርትሬት ከሆነ ነው የሚቆረጠው። ላንድስኬፕ ስናደርገው አሁን ተስተካክሏል ማለት ነው። ግን እዚህ ጋር ባዶ ቦታ አለ፣ ከታችን ባዶ ቦታ አለ። ስለዚህ ይሄንን ትንሽ ተለቅ እናደርገዋለን ማለት ነው። እሱንም ለማስተካከል ፔጅ ሲትአፕ ነው የምንሄደው። ከዛ ይሄ 100 የሚለውን ትንሽ እንጨምርበታለን። 115 እናደርገውና እናየዋለን ማለት ነው። ሲበዛባችሁም እናንተ ይሄንን 100 ትቀንሳላችሁ ማለት ነው። እኔ ጋር ቦታ ስላለኝ ነው። ለምሳሌ ይሄንን 130 ብናደርገው ኦኬ ብንለው ምን ይሆናል? ይቆረጣል ማለት ነው። እዚህ ጋር እንደምታዩት 4 ቦታ ሄዶብናል እንደዚህ። ስለዚህ ይሄን ለማስተካከል ምንድነው የምታደርጉት? ፔጅ ሲትአፕ ጋር ትመጡና እቺኛዋን አጀስት ቱ የምትለዋን ትቀንሳላችሁ ማለት ነው። እኛ ጋር አሁን ልክ መጥቶልናል ማለት ነው። ከዛ እዚህ ጋር ኮፒ የሚለው ጋር የፈለጋችሁትን ኮፒ ታስገባላችሁ። 5 ከፈለጋችሁ 5 ትላላችሁ ኮፒ። እዚህ ጋር ደግሞ ፕሪንተራችሁን ነው የምትመርጡት ማለት ነው። እዚህ ጋር ካሉ ፕሪንተራችሁ መካከል ካሉት ፕሪንተሮች መካከል የእናንተን ፕሪንተር መምረጥ አለባችሁ ማለት ነው። ያለበለዚያ ዝም ብሎ ፕሪንት ብታዙም ፕሪንተር ካልተመረጠለት አይወጣም ማለት ነው። እዚህ ጋር የግድ መታችሁ ፕሪንተር መምረጥ አለባችሁ። ለምሳሌ እኔ ይሄ ኢፕሰንን ልምረጠው፣ አልበራም ግን ልምረጠውና ላሳያችሁ። ከዛ ይሄንን በከለር ፕሪንት ከፈለኩኝ ምንድነው ማድረገው? እዚሁ ጋር ፕሪንተር ፕሮፐርቲስ የሚል አለ። ፕሪንተር ፕሮፐርቲስ የሚለው ጋር በመሄድ እዚህ ጋር ከለር አደርገዋለሁ ማለት ነው። ከለር ሆኗል። በብላክ ደግሞ ከፈለኩ ይኸው እዚህ ጋር ብላክ አደርገዋለሁ ማለት ነው። ልክ እቺኛዋን ግሬስኬል ወይ ደግሞ ብላክ የምትለዋን ስመርጥ ይስተካከላል ማለት ነው። ቅድም ያስተካከልነው ላንድስኬፕ እዚህ ጋር ማስተካከል ትችላላችሁ። እዚህ ጋር ብዛት አለ ኮፒ እዚሁ ላይ ኢፕሰን ላይ ከሆነ እዚሁ ኦፕሽኑ ይመጣልናል ማለት ነው። እኔ ግን ከለር ስለምፈልግ ከለር የሚለውን ልምረጥ። አሁን ፕሪንተራችንን ብናበራ እዚህ ጋር ኦፍላይን የሚለው ምን ይላል? አሁን ፕሪንተራችንን አብርተናል ሬዲ ይላል ማለት ነው። እዚህ ጋር ቀደም ኦፍላይን ነበር የሚለው እዚህ ጋር ምን ይላል? ሬዲ ይላል ማለት ነው። ከዛ በመቀጠል ልክ አስተካክለን ከጨረስን እዚህ ጋርም ደግሞ ፔጆች ብዙ ፔጆች ካሉን ፔጆቹን መምረጥ እንችላለን። ካልሆነም እዚህ ጋር ገብተን አክቲቭ ሽቷን እቺኛዋን መምረጥ እንችላለን። ካልሆነም እዚህ ጋር ሴሌክት ያደረግነውም ካለ ሴሌክት ኤሪያውን መምረጥ እንችላለን። ወይ ደግሞ ኢንተርወርክ ቡክ የሚለውንም መርጠን ፕሪንት ማድረግ እንችላለን ማለት ነው። እዚህ ጋር ብዙ ኦፕሽኖች አሉ። እኛ ግን አሁን አክቲቭ ሽቱን እቺኛዋን ነው ማለት ነው ፕሪንት ማድረግ የፈለግነው። ስለዚህ ስለጨረስን ምን እናደርጋለን? እዚህ ጋር ፕሪንት የሚለውን እንመርጣለን ማለት ነው። እዚህ ጋር ግን ካልበራላችሁ አሁንም ፕሪንተራችሁን አብርታችሁ ካልበራ ገመዱን ቼክ ታደርጋላችሁ ማለት ነው። እኔ ጋር ገመዱን ስለተነቀለ ነው ያልበራው። ልክ ይሄን ከጨረሳችሁ በኋላ ፕሪንት ነው የምታደርጉት። ልክ እንደዚህ ፕሪንት ስታደርጉት ያዘዛችሁት 5ቱም ገጽ ይወጣላችኋል ማለት ነው። ለተመሳሳይ ቪዲዮ ዩቲዩባችንን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ሰላም ሁኑ።